እንዴት ናችሁልኝ የዩቲዩብ ቻናል ቤተሰቦች? ለዛሬ እንግዲህ ለየት ባለ ነገር ነው የመጣሁላችሁ። እስካሁን ከምታውቁኝ ወጣ ብዬ ማለት ነው። በቦታው ላይ ሆናችሁ ሁሉም ነገር ስታወሩት ደስ ይላልና ለዛሬ ያመጣሁላችሁ እንግዲህ ዩቲዩብ እስካሁን እንዳልጀምር ያደረጉኝን ምክንያቶች ነው ሼር ላደርጋችሁ የፈለኩት። ሳውንዶች ሊገቡ ይችላሉ፣ ከወዲሁ እንግዲህ እንድታቁልኝ ነው። ባለኝ ቦታ ነው እየሰራሁት ያለሁት እና ለማታቁኝ ዮና እባላለሁ። እስካሁን ባለው ቪዲዮዎቼ ቭሎጎችን ቆይታ አድርጌያለሁ ዩቲዩብ ላይ የተወሰኑ ቪዲዮዎች ለቅቄያለሁ። ያንተ ምክንያቶች መስማት ለምን አስፈለገን ካላችሁ መፍትሄዎቹን የወሰድኳቸው መፍትሄዎች አብሬ ሼር ላደርጋችሁ ስለፈለኩኝ ልትጠቀሙባቸው ትችላላችሁ ብዬ ስላሰብኩኝ ነው። እስካሁን ዩቲዩብ እንዳልጀመር ያደረጉኝ ምክንያቶች ውስጥ በዙሪያችን ላይ የሚደግፈን ሰው አለመኖሩ አንደኛው ምክንያት ነው። ቤተሰብ ሊሆን ይችላል፣ ኦር ሌላ በዙሪያችን ዩቲዩብ የሚሰራ አንደኛ የሚያግዘን ሰው አለመኖሩ ዋነኛ ምክንያት ነው። ስፔሻሊ የክፍለ ሀገር ልጅ ስትሆኑ ብዙ ጊዜ ሶሻል ሚዲያ ላይ መስራት ኦፖርቹኒቲ ያን ያክል አይኖራችሁ። እስከናንተ በፊት የሰራ ሰው በዛ አካባቢ ላይኖር ይችላል በዚህ ታይም ስፔሻሊ እና ገንዘብ ይገኝበታል የሚለውን ነገር ሜቢ የሚያውቁ ትንሽ የተወሰኑ ሰዎች ሊኖሩ ይችላሉ እንጂ ከናካቴው ገንዘብ የሚገኝበት ነገር አይደለም ብለው ነው የሚያስቡት። ይሄ አይነት ሀሳብ ስላለ ጊዜያችሁን እያባከናችሁ አድርጋችሁ እንድታስቡ ነው ብዙ በየአካባቢያችሁ ያለ ሰው የሚገፋፋችሁና ይህን ነገር ማምለጥ የምችሉት የእናንተ ሜንታል የእናንተ አስተሳሰብ ነው በዛ አካባቢ ላይ። ምክንያቱም በአካባቢያችሁ ያለው ሰው ኔጌቲቭ ነገር ነው የሚዘራባችሁ አይምሯችሁ ላይ። እኔም ጨምሮ እኔም ሲያጋጥመኝ የነበረው ይሄ ነው። ከቤተሰብ ሊሆን ይችላል፣ ሰው በአካባቢያችሁ ካለ ሰው አንጻር ሊሆን ይችላል። ዩቲዩብ እኮ ከባድ ነው፣ ያን ያክል ገንዘብ የማታገኝበትም፣ ምን ሼር ታደርጋለህ፣ እንደዚህ አይነት ነገሮች ተጽዕኖ ፈጥረውብኝ ነበር እና የመጀመሪያው ምክንያት ነው ይሄ። እነዚህ ምክንያቶች ያለፍኩበት መንገድ ደግሞ በዛ ታይም ላይ ሜቢ ከዚህ በፊት አንድ ቻናል ነበረኝ እነዚህ ነገሮች ተቋቁሞ የጀመርኩትና ከኮሮና በፊት ነበር የሰራሁት። እንደምንም ብሎ 500 ፎሎወር ገብቶልኝ ነበረ። ለማንም ሳልናገር እየሰራሁት ነበርና ለሌሎች አለማናገር፣ ለሌሎች ሼር አለማድረግ አንደኛው መፍትሄ ነው። ኦኬ ኔጌቲቭ ነገር ከሆነ ሼር የሚያደርጉላችሁ እናንተ ፖዚቲቭን ራሳችሁ ብቻ እየሰራችሁ አድርጋችሁ መቀጠል ነው። ሊያዩት ይችላሉ፣ ግን አእምሯችሁ ላይ ለሌሎች ኔጌቲቭ የሚመጣውን ሀሳብ አለመቀበል። ያ ነገር ዋና ትልቅ ቫልዩ አለው እና በአካባቢያቸው ያለ ሰው ተጽዕኖ ካለ እሷን ነገር ባለመቀበል እንዲሁም ሼር ባለመናገር ዩቲዩብ እንደምትሰሩ ኢቭን ባለመናገር አንደኛው መፍትሄ ነው ብዬ አስባለሁ በእኔ ጌታ። ሁለተኛው ጋር ነው ማቴሪያልና ጊዜ የለኝም፣ አንድ እቃዎች የሉኝም፣ ሁለተኛ ደግሞ ጊዜ የለኝም የሚሉት ነገሮች እነዚህ ምክንያቶች ናቸው ብዙ ጊዜ የምናነሳቸው እኔንም ጨምሮ። ከዚህ በፊት እንግዲህ በስልክ የለኝም ነበር ያን ያክል ኳሊቲ ያለው። እሱን ምክንያት አደረግ ነበረ ብዙ ጊዜ እና እንደውም የሆነ ታይም ላይ በሎ ኳሊቲ ጀምሬው ነበረ። ኳሊቲ ማተር ያደርጋል፣ ልክ ናችሁ። ዩ ራይት። ኳሊቲ ያለው ነገር ሲሰሩ ሰውም በደንብ ያይላችኋል። ነገር ግን ካላችሁበት ቦታ አንጻር ቪዲዮአችሁ ወይም አውዲዮ ሊሆን ይችላል ጥራት ያለው ነገር ካልሆነ ለእናንተ ሊደብራችሁ ይችላል፣ ለሌላ ሰውም ሊያስጠላ ይችላል። ግን እውነት የምትፈልጉት ከውስጣችሁ የምትፈልጉት ነገር ከሆነ አብዛኛው ዩቲዩብ ላይ ገብታችሁ የተለያዩ ዩቲዩበሮችን ብታዩ ቪዲዮቸውን ተመልሳችሁ ልታዩ ትችላላችሁ። የውጮች ሳይሆን የሀገር ውስጥ እና ብዙ ጊዜ ሊወስድባችሁ ይችላል እንጂ ያልፍላችኋል። ከሆነ ታይም በኋላ ከአመታትም በኋላ ሊሆን ይችላል። መነሻችሁ ላይ ሎ ኳሊቲ ሊሆን ይችላል፣ ግን አማራጭ የላችሁ። አማራጭ ካላችሁ ያን አማራጭ መውሰድ ትችላላችሁ የተሻለ ነገር ለማቅረብ። ካልሆነ ግን ባላችሁ ነገር መጀመር አለባችሁ። ለምንድነው የተናገርኩት? አሁን አምና ጀምሬ በነበረበት ታይም ላይ አንደኛው እንዳቆም ካረገኝ ነገር ውስጥ ከኮሮና ውጭ ምንድነው ስልክ ኳሊቲ አለመኖር ነው። የስልክ ኳሊቲ አለመኖር ብዙ ጊዜ ኤዲት ሳደርገውም ያን ያክል አያምርልኝም ነበርና ያ ነገር ነው አንደኛው ተስፋ ያስቆረጠኝ። የዛኔ ግን ጀምሮ የነበረው ነገር አሁንም ድረስ ብቀጥለው ኑሮ እርግጠኛ ነበርኩ የተሻለ ነገር ቦታ ላይ ይደርስ እና ጊዜ ለራሱ አንድ ቫልዩ ስላለው ኳሊቲ ያለው ነገር ማቅረብ አልችልም ብላችሁ ጥራት ያለው ነገር እስክታገኙ ድረስ በጠበቃችሁ ቁጥር በዛ ታይም ሰርታችሁ መለወጥ የምትችሉበት ታይም ነው እና ያንን እያቃጠላችሁ ነው ያላችሁት። ስለዚህ ኳሊቲ ያለው ነገር እንኳን ባይሆን ባላችሁ ነገር ለመጀመር ሞክሩ። ባለው ነገር መጀመር ለራሱ ትልቅ ዋጋ አለው። አይምሯችሁ ላይ እየሞከራችሁ እንደሆነ ቢያንስ ታስባላችሁ። ጊዜ የለኝም ለምትሉት ነገር አሁን እኔ ጊዜ ለምሳሌ ንገራችሁ፣ ክላስ አለ፣ የግቢ ክላስ አለኝ፣ አንድ የላንጉጅ ክላስ አለኝ፣ የኦንላይን ክላስ 2 ኢቭን ግቢ ውስጥ ለራሱ አሁን ላይ ነው እንጂ እንትን ያደረኩት ታይሙን አመቻቼ እንትን ያደረኩት ኖርማል ክላሶችም ነበሩ፣ የላንጉጅ ክላሶች። ለማንበብ ደግሞ ጭራሽ የሚጋጭ ታይም ሊኖር ይችላል፣ ኦር ውሏችሁ ስራ ቦታ ላይ ሊሆን ይችላል። ግን የተወሰነ ሰዓት እርግጠኛ ሁኜ የተወሰነች ደቂቃ ሰው ጊዜውን የሚያሳልፈው ቲክቶክ ስክሮል ያደረገ ምናምን እንደው እርግጠኛ ነኝ በቀኑ 30 ደቂቃ እረፍት አይታጣምና እኔ ራሱ እንደዛ ነው የምጠቀምበት ታይም። አሁን ዶርም ላይ ለመቀረጽ ሳይመቸኝ ሲቀር እወጣለሁ እዚህ ደግሞ እንዲሁ ይመቻል። አሪፍ ቦታ ስለሆነ ወጣ ይላል፣ ወደ ገጠር ነው፣ ይመቻል። እና
ቪዲዮን ለመቀረጽ ቢያንስ ተዘጋጅታችሁ 10 ደቂቃ ምናምን እስከ 15 ነው እኔ የሚወስድብኝ አብዛኛው ቪዲዮዎች። ከዛ ኤዲት ለማድረግ ደግሞ እንደ ቁጭ ብላችሁ የሆነ ታይም እስከ 15-20 ደቂቃ ድረስ ሊወስዱበት ይችላል። ያን ያክል መጠበብ ላይ ይጠበቅባችሁ ይችላልና ጊዜ የለኝም ማቴሪያል የለኝም የሚለው ነገር ኤክስኪዩዝ ነው። ካገኛችሁ በኋላ ለመስራት ነው ማስበው ብላችሁ ደግሞ ሌላ ጊዜ ማባከን ነው። እድሜያችሁ በሄደ ቁጥር ያን ያክል ለመስራት ፍላጎታችሁ እየደከመ ነው የሚሄደው። ሌላ ምጨምርላችሁ ዘውግ ምን ልስራ ብላችሁ የምታስቡት ነገር አለ። ካሉት ዘውጎች ውስጥ ለእናንተ የሚመቻችሁን አንድ ዋነኛ ብትመርጡ የተሻለ ነው። ግን እኔ እየተጠቀምኩበት ያለው ዘዴ ደግሞ አሁን ካሉኝ ዘውጎች ውስጥ ሁሉንም የምችላቸውን በቻልኩት አቅም አብዛኛዎቹን ሼር ለማድረግ ከዛ በኋላ በሰው ተቀባይነት ያለውን ደግሞ በኋላ ላይ መርጬ ወደዛ ተኩራል ፎከስ አደርጋለሁ ማለት ነው። እንደዛ አድርጌ ነው አሁን ቻናል ላይ ገብታችሁ ካያችኋቸው የተለያየ ዘውግ ልታገኙበት ትችላላችሁ። ግራ ያጋባል አውቃለሁ ብዙዎች ጋር ስትሄዱ፣ ግን የኔ ኢንተረስት እስከሆነ ድረስ ደግሞ ኢንተረስቶችን ነው ሼር ማድረግ ያለብኝ። ፍላጎት ላይ ለምንድነው ኒች ስትመርጡ በእናንተ ፍላጎት መነሻነት መሆን አለበት። የእናንተ ፍላጎት ካልሆነ ኮንሲስተንት ሆናችሁ ፖስት አታድርጉ። እንደ ቲፕ እንዲሆን ደግሞ ከጀመርኩ በኋላ ምን አይነት ነገሮች እንዳጋጠሙ ትንሽ ሁለቱም መርጬ ሼር ላድርጋችሁ። የመጀመሪያ ኮንሲስተንት ሆኖ መልቀቅ። ስትለቁ ፖስት ስታደርጉ እኔ በሳምንት ቢያንስ እስከ 3 ፖስት ነበር ያሰብኩት። አሁን ግን አንዳንዴ ቢዚ ስትሆኑ እስከ 2 አትሊስት እየሰራው ነው ያለሁት። ምክንያቱም ዘውግ ስመርጥ የኔን ፍላጎት አይቼ ነው የመረጥኩት። የምትወዱት ቦታ የምትሰጡት ነገር ከሆነ የምትሰሩት ነገር ዘውጋችሁ እመኑኝ እንደሱ ኮንሲስተንት ናችሁ ለመልቀቅ ታደላላችሁ። ቪዲዮአችሁን ለመስራት ታደላላችሁ። ምክንያቱም ኢንተረስትድ ናችሁ የመረጣችሁት ነገር ስለሆነ። ስለዚህ ኮንሲስተንት ሆኖ ለመልቀቅ አሁን እየሞከርኩ ነው ያለሁት በቻልኩት አቅም። አንዳንዴ ግን እንደው በጣም ቢዚ ሲሆን ያን ያክል የማልሰራበት ታይም እስካሁን አንዴ ብቻ ነው ያጋጠመኝ። ከዛ ውጭ ያለው ግን እንደምንም ተፋግቼም ቢሆን ሰዓቴን አብቃቅቼ ኢቭን በፋይናል ታይም ሁላ ላይ የሰራሁበት ጊዜ ነበረና ፍላጎታችሁ ከሆነ ጊዜ ያን ያክል ለመርጡ ትችላላችሁ። ወደ ኋላ አትሉ ለመስራት ቪዲዮአችሁ እና በቻላችሁት አቅም ፍላጎታችሁ ያለበትን ነገር ለመስራት ሞክሩ። ምክንያቱም ኮንሲስተንሲ ስለሚያደርግ። ሌላ የመጨረሻ እንግዲህ የምሰጣችሁ ተስፋ መቁረጥ። ተስፋ የሚያስቆርጥ ነገር አሁን የኔን ቪዲዮዎች ገብታችሁ ካያችኋቸው ቪው ያን ያክል ተመስገን ደህና ነኝ እስከ ከፍተኛ አሁን 130 ድረስ እንደዛ ነው ያላቸው ቪው እና ቪው አለማግኘት ተስፋ ሊያስቆርጥ ይችላል። ለዛም ደግሞ የተለያዩ ምክንያቶች አሉ። ተንብኔ ጥሩ አለመስራት፣ ኮንተንታችሁ አሪፍ አለመሆን፣ ኦር አልጎሪዝሙ ያን ያክል ፑሽ እያደረገ ላይሆን ይችላል። የተለያዩ ምክንያቶች ሊሆኑ ይችላሉ። ግን እኔ ተስፋ እስካሁን ያቆረጥኩበት ምክንያት ከዚህ በፊት ሰርቼ ፕሮግረስ አይቻለሁ። 500 ዋች አወር አይሜን 1K ደግሞ ሰብስክራይብ እንደዚህ ሞልቶልኝ ነበርና ቢኮዝ ኦፍ ኮሮና ቫይረስ ነው ያንን አቁሜ የነበረው። ሌሎችም ቻናሎች ፕሮግረሳቸው ነው ያለው ኢትዮጵያ ውስጥ ያሉትና ከ100 ቪዲዮ በኋላ ቫይራል ይወጣላቸው የሚታይላቸው አሉ። ብዙ ቪዲዮዎችን ከለቀቁ በኋላ እንደዚሁ እንትን ያላላቸው አሉ። ቴክስ ታይም ጊዜ በጣም ሊወስድ ይችላል። እኔ አሁን ይሄን ቪዲዮ የሰራሁት ራሴን እንደ ማስታወሻ ነው። ኦኬ አሁን ባለውበት ደረጃ ላይ ተስፋ የሚያስቆርጠኝ ነገር የለም። አውገዋን ምክንያቱም ቪው አላገኘውም ብዬ የምቀርበት ምንም አይነት ምክንያት የለም። because it's my interest ፍላጎቴ ስለሆነ እና በቀጣይ ሌላ ቪዲዮ እንደዚህ የተያያዘች አንዲት ቪዲዮ አመጣላችኋለሁ። ይመቻችሁ ያላችሁ